ሰላም ጋይስ ውድ የዩቲዩብ ቻናል ተከታዮች እንዴት ናችሁ? እኔ በጣም ደህና ነኝ። እንግዲህ በዛሬ ቪዲዮ ተመልሼ መጥቻለሁ። እንዴት ከቴሌብር መበደር እንዳለባችሁ ማሳያችሁ ይሆናል ማለት ነው። ከዛ በፊት ግን ሁላችሁም ይሄን ቪዲዮ ላይክ ብታደርጉልኝ በጣም ደስተኛ፣ ምክንያቱም ለኔ ብርታት ነው፣ ለሌሎችም ሼር ያደርግላችኋልና ያው ከእናንተ ምንም አይቀንስም። ይህ ቪዲዮ መጀመሪያ የደረሳችሁ ሰዎች ላይክ አድርጋችሁ ቪዲዮ ብትጀምሩት በጣም ደስ ይለኛል። ሰው ቀጥታ ወደ ቪዲዮ እንግባ። እዚህ ጋር በምታዩት መልኩ አሁን ያለኝ ባላንስ 9.27 ብር ነው የሚለው። ሶ ምንድነው የምናደርገው? ከዛ በፊት ግን አንድ ተጨማሪ ነገር ላሳያችሁና ቀጥታ ወደ ብድሩ እንገባለን ማለት ነው። አካውንታችሁ ከ3 ወርና ከዛ በላይ በደንብ አክቲቭ ሆኖ የቆየላችሁ ወይም ደግሞ በደንብ አክቲቬሽን ውስጥ ያላችሁ ሰዎች ምን ታደርጋላችሁ? ፋይናንሻል ሰርቪስ ወይ ስንቄ የሚለውን ትነኩታላችሁ ማለት ነው። ሶ ስንቄ ባንክ የሚላለ ማክስ ክሬዲት ሊሚት የሚለውን ቼክ እናደርገው 00 ነው የሚለው። ሴቪንግ ባላንስ የለም ባዶ ነው። ከዛ አቬይላብል ክሬዲት ሊሚት ይሄም 00 ነው የሚለው። ኦኬ ሶ እዚህ ጋር አንዳንድ ነገሮችን እዚህ ጋር በ5 ቀን ውስጥ ተበድራችሁ የምትመልሷቸው ብሮች ከስንት እስከ ስንት ናቸው የሚለውን ለማየት ከ100 ብር እስከ 5000 መበደር ትችላላችሁ። ይሄ ማለት በአንድ ሳምንት ወይም ደግሞ በ5 ቀን ውስጥ ነው። ሶ እንዴት ነው 5000 የምትበደሩ? ቅድም እንዳልኳችሁ አካውንታችሁ ወይም ደግሞ የቴሌብር አካውንታችሁ አክቲቭ መሆን አለበት። በደንብ ትራንዛክሽን የፈጸመ መሆን መቻል አለበት። ሶ ያንን ካደረጋችሁ ወይም ደግሞ ያ ከተፈጸመ በኋላ ምንድነው የምታደርጉት? ከ100 እስከ 5000 መበደር ትችላላችሁ። ይሄ በ5 ቀን ውስጥ ደግሞ ይመለሳል ማለት ነው። ነገር ግን የማይመለስ ከሆነ የሚያድግ ፊ አለ ወይም ደግሞ ወለድ አለው ማለት ነው። እዚህ ጋር እንደምታዩት 1.5% ምንድነው ፊ አለው ማለት ነው ዴሊ። ሶ ዴሊ ፊ ደግሞ ስንት ነው? 1.2 ያድግባቸዋል። which is ልክ በተበደራችሁት በሳምንቱ መመለስ መቻል አለባችሁ። እዚህ ጋር ደግሞ በ10 ቀን ውስጥ ከ100 እስከ 6000 ከ200 እስከ 15000 መበደር ትችላላችሁ። ወርታች ስትሄዱ እስከ 1 ሚሊዮን መበደር የምትችሉበት ሁኔታ አለ። እዚህ ጋር እንደምታዩት ክሬዲት ሊሚት 1 ከ1000 እስከ 1 ሚሊዮን ብር መበደር ትችላላችሁ ማለት ነው። እንግዲህ እነዚህ በተሰጣቸው በቀናት ገደብ የሚመለሱ ናቸው። ኦኬ ተበድራችሁ ነገር ግን የማትመልሱ ከሆነ በዛው ልክ ወለድ አለው ወይም ደግሞ እየጨመረባችሁ እየወለደባችሁ ምናምን ይመጣል። ኦኬ ይሄን ያን ያክል ካየን እዚህ ጋር ደግሞ ዌብ ወይም ደግሞ ማይክሮ ሴቪንግ የሚል አለ። እዚህ ጋር ደግሞ እናንተ በተራችሁ ብር ታስገባላችሁ። የሆነ ያክል ብር ታስገቡና ያ ብር ይወልድላችኋል ማለት ነው። ተረዳችሁኝ? እዛው በቴሌብር እንዳለው በተሰጠው በገደቡ ወይም በተሰጠው ሰዓት ላይ ይወልድላችኋል። ይሄን ሌላ ጊዜ የማሳያችሁ ይሆናል። ኦልሬዲ አክቲቬትም አላደረኩትም። ኦኬ እንመለስና አሁን ምንድነው የፈለኩት? ወደ ሌላ ሰው ብር መላክ ነው የፈለኩት። ሰንድ መኒ የሚለውን እነካለሁ ማለት ነው። ሰንድ መኒ ያው እዚህ ጋር እንትን እንዳይመስላችሁ፣ ፌክ እንዳይመስላችሁ ኦልሬዲ ያው 10 ጊዜ እንትን ያደረኩ ነው ያለሁት። ያው ባላንስ ይሄ ነው። ስለዚህ ሰንድ መኒ የሚለውን እነካለሁ። ከዛ ቱ ኢንዲቪጁዋል ኦኬ እምልክልትን የሰው የስልክ ቁጥር አስገባለሁ ማለት ነው። አሁን ስንት እንዳለኝ አላውቅም። ኦልሬዲ የኔ የቴሌብር አካውንት አክቲቭ በሆነበት ወይም ደግሞ በሆነው ልክ ብድር ይሰጠኛል ማለት ነው። ስለዚህ አብረን የምናየው ይሆናል። 947 3939 ከዛ ይሄ ኦኬ። ስለዚህ አመጣልኝ። ምን አድርጋለሁ እኔ አሁን 100 ብር ነው መላክ መፈልገው 100 ብር ብዬ ኦኬ አልኩት። ልክ ኦኬ እንዳልኩት ምንድነው የሚለው ኦሪጂናል አማውንቱ 100 ብር ነው ምልክለት። ሰርቪስ ፊ ወይም ደግሞ የሰርቪሱ እንትን 1 ብር ይወስድብኛል። ዲዛስተር ፊ እና 0.92 ምናምን። ከዛ ነገር ግን ባላንስ ላይ ፔመንት ሜትድ ላይ ነው ባላንስ ላይ ምንድነው የሚለው 9.2 ብር ነው ያለኝ ወይም ደግሞ ኖት ሰፊሽንት በቂ አይደለም ያለኝ። ነገር ግን ይቀጥላል ሰንድ ብዬ ይቀጥላለሁ። ከዛ ምንድነው የሚለው ሶሪ ዩር ቴሌብር ባላንስ ኢዝ ኢንሰፊሽንት ዱ ዩ ዋንት ቱ ኮምፕሊት ዘ ትራንዛክሽን ዩዚንግ ቴሌብር እንደ ኪሴ ይላሉ ማለት ነው። ስለዚህ ቴሌብር እንደ ኪሴ ሁላችሁም ታውቁታላችሁ። በእሱ አማካኝነት ትራንዛክሽን ይፈጽማለሁ ኦኬ እለዋለሁ ማለት ነው። ኦኬ በጣም አሪፍ። ስለዚህ አሁን ምንድነው ክሬዲት ቶታል ሊሚት እና 154 ብር ይላል ማለት ነው። እስከ 154 ብር መበደር እችላለሁ ወይም ደግሞ እስከ 154 ብር አቬይለብል ነው መጠቀም እችላለሁ ማለት ነው። ስለዚህ ከ154 ብር ምንድነው ማድረገው 100 ብር እልክለታለሁ ማለት ነው። ኮንፈርም የሚል ከታች በኩል ያመጣልኛል። ኮንፈርም እለዋለሁ። በጣም አሪፍ። ከዛ በኋላ እዚህ ጋር በምታውቁት መልኩ ፓስወርዳችሁ ጽፋችሁ ሴንድ ማድረግ ነው። እኔ አሁን ፓስወርድን ጽፌ ሴንድ አደርጋለሁ ማለት ነው። ፓስወርድን ያው ሃይድ ማድረግ ይኖርብኛል ፓስወርድ ስጽፍ። ያው ዛሲት አሁን ቀጥታ ላከለት ማለት ነው። ሰክሰስፉሊ ትራንዛክሽን ያው ከላይ እንደምታዩት 100 ብር ልካል የሚል አመጣልኝ። ስለዚህ ፊኒሽ እለዋለሁ ማለት ነው። ዛሲት አለቀ።
በቃ በዚህ መልኩ መጠቀም ትችላላችሁ። ለዩቲዩብ አዲስ ሆናችሁ ካላችሁ ላይክ፣ ሼር፣ ሰብስክራይብ በማድረግ ፋሚሊ ቱን ጠይቃችኋለሁ። ቀጣይ ቪዲዮ እስክንገናኝ ድረስ ቸር ሰንብቱልኝ። ቻው